ጤና ይስጥልኝ የተወደዳችሁና የተከበራችሁ የኢትዮ አዲስ ኒውስ ቤተሰቦች የሰዓቱን ጠቃሚ መረጃ ነው ያልናቸውን ለእናንተ ይዘን ቀርበናል። በቅድሚያ ሰብስክራይብ በማድረግ ጠቃሚና ታማኝ መረጃ እንዲደርሶ ቤተሰብ ይሁኑ። 41 ሰዎች በሸኔ ታጣቂዎች ተገድለዋል። በተለይ ሴቶች፣ ህጻናትና አዛውንት ናቸው የተገደሉት። ከ12 በላይ ንጹሃን ደግሞ ቆስለዋል እየተባለ ነው። የኤርታሌ አካባቢ ያለው ማህበረሰብ ባይኖርም የግጦሽ መሬት ፍለጋ የሚሄዱ ሰዎች ስለሚኖሩ እንዲመለሱ በቅርበት እየተከታተልን ነው። የክልሉ አደጋና ስጋት ኮሚሽነር ዛሬ በሰጡት መግለጫ ኤርታሌ ዛሬ በድጋሜ አዲስ ፍዳታ መጀመሩንና የአዲስ አበባና የአስመራ ዩኒቨርሲቲ እንዲሁም የአፋር ክልል የአደጋ ስጋት አመራር ኮሚሽነር መግለጫ አውጥተዋል። የኤርታሌ አካባቢ ያለው ማህበረሰብ ባይኖርም የግጦሽ መሬት ፍለጋ የሚሄዱ ሰዎች ስለሚኖሩ እንዲመለሱ በቅርበት እየተከታተልን ነው። የክልሉ አደጋና ስጋት ኮሚሽነር ዛሬ በሰጡት መግለጫ ኤርታሌ ዛሬ በድጋሜ አዲስ ፍዳታ መጀመሩንና የአዲስ አበባና የአስመራ ዩኒቨርሲቲ እንዲሁም የአፋር ክልል የአደጋ ስጋት አመራር ኮሚሽነር መግለጫ አውጥተዋል። ዝርዝር መረጃውን ይዘነው ቀርበናል። እስከ መጨረሻው አብራችሁን ቆዩ። 41 ሰዎች በሸኔ ታጣቂዎች ተገድለዋል። በተለይ ሴቶች፣ ህጻናትና አዛውንት ናቸው የተገደሉት። ከ12 በላይ ንጹሃን ደግሞ ቆስለዋል እየተባለ ነው። የክልሉ መንግስት ፌዴራል መንግስት ጋር ተነጋግሮ በቦታው ላይ ቋሚ መከላከያና የክልል ፖሊስ ኃይል ማስቀመጥ አለበት ሲሉ የክልል ምክር ቤት አባል አሳስበዋል። በቤኒሻንጉል ጉሙዝ ክልል መከተል ዞን ተብላ ወረዳ በጉንቺ ቀበሌ ከ40 በላይ ሰዎች በሸኔ ታጣቂዎች ተገድለዋል። መገደላቸውን የስፍራው ነዋሪዎች የቤኒሻንጉል ጉሙዝ ምክር ቤት አባላት የሆኑት መግለጫውን ሰጥተዋል። ነዋሪዎቹ ለቲቪ ኢትዮጵያ በሰጡት ቃለ መጠይቅ ላይ ከ41 ሰዎች በሸኔ ታጣቂዎች ተገድለዋል። በተለይ ሴቶች፣ ህጻናት፣ አዛውንት ናቸው የተገደሉት። ይህ ድርጊት የሸኔ ታጣቂዎች ናቸው የፈጸሙት ተብሏል። አንድ ወጣት በሰጠው መረጃ እኔ ባለኝ መረጃ ብቻ ወደ 15 ሴቶች ተገድለዋል፣ ህጻናት ደግሞ 8 ተገድለዋል። ግድያው የተፈጸመው ትላንትና ንጋት 12 ሰዓት ገደማ ነው። የሟቾች ትክክለኛ ቁጥር 41 ነው። ትላንትና ቀብራቸው ተፈጽሟል። ሶስቱ ሟቾች ሚሊሻ ናቸው ብሏል። አሁንም ስጋት አለብን፣ መከላከያ በቦታው የለም፣ ይድረሱልን። ከጥቃት የጠበቀን ኃይል አልነበረም። ትላንትናም ሲዋጋ የነበረው ሚሊሻ ነው፣ ዛሬም ሚሊሻ ብቻ ነው ያለው። ከዚህ ቀደም በጎሬ ቀበሌ እንደዚህ አይነት ጥቃት ነበረ፣ አሁን ደግሞ እኛ ጋር ጥቃቱ ደርሷል ብሏል። ጉዳዩ ትኩረት አልተሰጠውም ብሏል። የአካባቢው ነዋሪዎች በሰጡት አስተያየት ታጣቂዎች ከ12 በላይ ንጹሃንን በማቁሰልና ቤት ንብረት በማቃጠል አስነዋሪ ድርጊት ፈጽመዋል። እስካሁን ድረስ ድርጊታቸውን ያወገዘ የመንግስት አካል ሆነ ሚዲያ ባለመኖሩ የአካባቢው ሰዎች ሀዘናቸውን በስጋት ተወጠናል ሲሉ ድምጽ ሁኑን ብለዋል። ታጣቂዎቹ ፍላጎት ከዚህ ቀደም ንብረት ዘረፋ ነው ሲባል ነበር የምንሰማው። አሁን ግን ያጋጠመንን ስናየው ግድያ እጅግ የዘረፋ ብቻ አይደለም፣ ገድሎ መዝረፍ ነው። ከሞቱን ባሻገር ሱቅ ዘርፈዋል፣ ቤቶችን አቃጥለዋል ብለዋል። የኢትዮጵያ ክልል ጸጥታ አካላት ምላሽ ለመጠየቅ ጥረት ቢደረግም ስልክ አለማንሳትና ፈቃደኛ ባለመሆናቸው የክልሉ ምክር ቤት አባል የሆኑት አቶ ለሜሄኖ ትላንትና በሰጡት መግለጫ ትላንትና ጠርቻለሁ ብሎን ወረዳ ከጉጂ ቀበሌ ላይ ማለዳ ላይ የኦነግ ሸኔ ህብረተሰቡ ላይ ጥቃት ፈጽሟል። ታጣቂዎችን በፈጸሙት ጥቃት 40 የሚሆኑ ሰዎች መሞታቸውና ጉዳት መድረሱን አረጋግጫለሁ። ንብረትምና ቤት ላይ ጉዳት ደርሷል ብለዋል። ድንገተኛ ጥቃት ነው የፈጸሙት ብለዋል። ታጣቂዎቹ ምን አድርግ ብለው ነው ንጹሃን ላይ ጥቃት ያደረሱት? ፍላጎታቸው ምንድነው? ተብሎ ለተጠየቁት ጥያቄ በአካባቢው በማዕድን ሀብት የበለጸገች ስለሆነ ያንን ወርቅ ቦታ ለመቆጣጠር የሚያደርጉት ጥረትና ፍላጎት ነው ብለዋል። ቦታው በቤኒሻንጉል ጉሙዝ ክልል በአካል ላይ ነው። የሸኔ ታጣቂዎች አንዳንድ ግለሰቦች ጋር ተመሳጥረው የማዕድን ቦታ ለመቆጣጠር ያደረጉት ጥረት ነው ሲሉ አክለዋል። የክልሉ መንግስት የፌዴራል መንግስት ጋር ተነጋግሮ በቦታው ላይ ቋሚ መከላከያና የክልል ፖሊስ ኃይል ማስቀመጥ አለበት ያሉት አቶ ለሜ የሸኔ ተደጋጋሚ ጥቃት ነው የፈጸመው ብለዋል። የኤርታሌ አካባቢ ያለው ማህበረሰብ ባይኖርም የግጦሽ መሬት ፍለጋ የሚሄዱ ሰዎች ስለሚኖሩ እንዲመለሱ በቅርበት እየተከታተልን ነው። የክልሉ አደጋና ስጋት ኮሚሽነር ዛሬ በሰጡት መግለጫ ኤርታሌ ዛሬ በድጋሜ አዲስ ፍዳታ መጀመሩንና የአዲስ አበባና የአስመራ ዩኒቨርሲቲ እንዲሁም የአፋር ክልል የአደጋ ስጋት አመራር ኮሚሽነር መግለጫ አውጥተዋል። የአስመራ ዩኒቨርሲቲ ጂኦሎጂስት መምህርና ተመራማሪ ምሁር ኖራ
በሰጡት መግለጫ ፍንዳታው ዛሬ መከሰቱ እውነት ነው፣ ምንም ጥርጥር የለውም ብለዋል። ከኤርታሌ የሚወጣው ጭስ አፍዴራ እየደረሰ ነው እንደ ዳመና ሆኖ ያሉት ተመራማሪው ይህ የአፍዴራ ፍንዳታ ጉዳይ ገና ነው። ከዚህም በፊት ለስራ ሄጄ ባየሁት መሰረት ስንጥቅ አለው። ከስራም ከተመለስኩ በኋላ ከኤርታሌ ተነስቶ ከአፍዴራ በስተሰሜን በኩል የሚያሳልፍ ስንጥቅ አለው ሲሉ ገልጸዋል። ከአዲስ አበባ ዩኒቨርሲቲ ጂኦሎጂስት፣ ፊዚክስ፣ ስፔስ ሳይንስ እና አስትሮኖሚ ኢንስቲትዩት ተመራማሪ የሆኑት ፕሮፌሰር ታየለ አየለ በበኩላቸው ንዝረት አለ፣ ግን የተመዘገበ ነገር የለም። በመሬት መንቀጥቀጥ ደረጃ ግን ከኤርታሌ በአፍዳሪ በኩል ፍንዳታ ያለው ጭስ መሰል ነገር ተሰምቷል ብለዋል። የመሬት መንቀጥቀጥና ንዝረት ወይም ሞገድ እዚህ አዲስ አበባ መድረስ የሚችል የተመዘገበ ነገር የለም፣ ግን ክትትል ይፈልጋል ያሉት ተመራማሪው ፍንዳታ እሳተ ገሞራ ይሁን አሁን ላይ ገና አልተረጋገጠም፣ ግን የታፈነ እንፋሎት ሊሆን እንደሚችል አስረድተዋል። ጭስ ወደ ላይ ይወጣል፣ ድምጽም አለው። ከአፍዴራ ሐይቅ በቅርበት ላይ ነው የሚገኘው። ከእንፋሎት ጋር በተገናኘ የታመቀ ኃይል ነው የሚሆነው፣ በቀጣይ የምናየው ይሆናል ብለዋል። የአፋር ክልል አደጋ ስጋት አመራር ኮሚሽነር ስለ ጉዳዩ በሰጡት መግለጫ ኤርታሌ አሁንም በአንድ በኩል ፍንዳታ አለ ያሉት መረጃውን እያጣራን ነው፣ በህዝብ ላይ ምንም አይነት ችግር ያመጣል የሚል ሐሳብ የለም፣ ፍንዳታ ካልሆነ በስተቀር እስካሁን ድረስ በህዝቡ ላይ የደረሰ ጉዳት የለም ሲሉ አክለውም ማህበረሰቡ በአደጋ እንዳይደናገጥ ምንም ቅድመ ዝግጅት ተሰርቷል ለሚለው ጥያቄ ቀርቦላቸዋል። የክልሉ አደጋ ስጋት በምላሹ ካሉት የወረዳ አመራሮች ጋር በመሆን እየተነጋገርን ያለውን ሁኔታ እያስተካከልን ነው። ኤርታሌ አካባቢ ያለው ማህበረሰብ ባይኖርም ለግጦሽ መሬት ፍለጋ የሚሄድ ሰዎች ስለሚኖሩ ወደ ግጦሽ ቦታው የሚሄዱ ሰዎችን እንዲመለሱ በቅርበት እየተከታተልን ነው ብለዋል። ፍንዳታ አለ፣ ማህበረሰቡ ያስከተለው ነገር ባይኖርም ለወደፊት ምን ያስከትላል የሚለውን መረጃውን በቅርበት እየሰራን ነው ሲሉ ገልጸዋል። በናይጄሪያ ትምህርት ቤቶች ከተፈጸመው የጅምላ እገታ 50 ተማሪዎች አምልጠዋል እየተባለ ነው። በናይጄሪያ ግዛት ከሚገኙ የካቶሊክ ትምህርት ቤት ባለፈው ሳምንት አርብ በታጣቂዎች ታግተው 315 ተማሪዎች መካከል 50ዎቹ ማምለጣቸው ተገልጿል። የናይጄሪያ ክርስቲያኖች ማህበረሰብ ያመለጡት ተማሪዎች ከቤተሰቦቻቸው ጋር መቀላቀላቸው ተነግሯል። አሁንም አጋቾቹ ቁጥር ስር ያሉት 265 ህጻናት እና 12 መምህራንን ለማግኘት የሀገሪቷ ጦር ከፍተኛ አሰሳ እያካሄደ ነው ተብሏል። ሀገሪቷ ባለስልጣናትም በናይጄሪያ የተፈጸመውን የጅምላ እገታ እንዲሁም ሰኞ ዕለት በኬቢ ግዛት 20 ተማሪዎች ከአዳሪ ትምህርት ቤት መወሰዳቸውን ተከትሎ ትምህርት ቤቶች እንዲዘጉ አዘዋል። ባለፈው ሳምንት በኳራ ግዛት በቤተ ክርስቲያን ውስጥ አምልኮ ስነስርዓት እየተካፈሉ ሳለ ታፍነው የተወሰዱ 38 ሰዎች እሁድ ዕለት መለቀቃቸውን የግዛቱ አስተዳዳሪ ተናግረዋል። በኩሩ ቤተክርስቲያን ሐዋርያት ቤተክርስቲያን ላይ በተፈጸመው ጥቃት የሁለት ሰዎች ህይወት አልፏል። በኬቢ፣ ኒጀር፣ ካስቲክ እንዲሁም ዮብ እና ክራውን ግዛቶች ውስጥ የሚገኙ በርካታ ትምህርት ቤቶች እንዲዘጉ ትዕዛዝ አስተላልፏል ተብሏል። ቻቸውን ለማምለጥ ዜና ለቤተሰቦቻቸውና ለናይጄሪያን ሰሜን ምዕራብ የታገቱ በመቶዎች የሚቆጠሩ ተማሪዎች እጣ ፈንታ ስጋት ገብቷቸው ለነበሩ ናይጄሪያን እፎይታ የሚሰጥ ነው ተብሏል። የዕለቱ ብታዳምጧቸው መልካም ነው ያልናቸው አጫጭር ዜናዎች ይህን ይመስሉ ነበረ። በሌላ ዜና እስክንገናኝ ደህና ቆዩልን።